አይኖ ይሄንን ነገር ስልህ በጣም እንጃ ትስተነግጥ ትችላለህ፣ ምክንያቱም ከኔ አጠብቀኝ። ግን በጣም ይቅርታ አድርግልኝ ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር፣ ብዙ አንተን ሊያሳዝን፣ ብዙ አንተን ሊያስከፋ፣ ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችል ነገሮችን ብዙ አድርጌያለሁ አውቃለሁ። ግን ከነበርኩበት ስሜት ካሳለፍኩት ነገር አንጻር ነውና ተረዳኝና ይቅርታ አድርግልኝ። ለአንተ ያለኝ ስሜት ሊለወጥ አልቻለም። እስቲ እናወድሃለሁ። እንዴት ልትለኝ ትችላለህ? ሜቢ ደሞ ባሳቤ ሸራ ላይ ቀለምህን ይዘት መጣል ለማታ ደሞ ነክቶ እንደፈለገ ዛሬ በህልሜ ላይ ነክሰበት ዝታ ደሞ ሀገሬው በሙሉ ስላንተ ሳውራ አበደች ያል ደሞ እስኪ ንገራቸው ሲታበድ አይደለ የሚረሳው። በዚህ ልክ ደፍሬ ለመጠየቅ እውነት ለመናገር ሞራሉ አይኖረኝም ነበረ። እሱ የኔ ነገር ለኔ እንዳለው ባያሳየኝ ኖሮ አትሊስት እኔ እንጃ ማለት አይ ቲንክ መሸነፌ ነው መሰለኝ። እስቲል ነው ላንተ ስሜት አለኝ ማለቴ ነው መሰለኝ እንደዚህ እንዲሆን ያደረገው። ማለት አያውቃትም እችኛዋ ሩታ መሸነፍ የምትወደዋን ሩታ አያውቃትም። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ በድጋሚ መጥቻለሁኝ። እንግዲህ በድጋሚ ስመለስ ትንሽ ስሜቴ ጥሩ አይደለም፣ ትንሽ ደባብሮኛል። እስካሁን ከነበርኩበት ስሜት እስካሁን ከራሴ ጋር እየታገልኩኝ ካለፍኩበት ስሜት አሁን አንዳንድ ነገሮች አይ ቲንክ እያሸነፉኝ ነው መሰለኝና እስከዛሬ ድረስ ብዙ ነገሮችን ታግዬ ለማለፍም ለማሸነፍም ከራሴ ጋር ተስማምቼ ነገሮችን ለመቀጠል ሙከራ አድርጌ ነበር። ግን አሁን ላይ በጣም ደከመኝ፣ እግዚአብሔርን በቃ አቃተኝ። ነገሮች ከአቅሜ በላይ ሆኑብኝና እንግዲህ እኔ እንጃ ነገሮችን መመለስና ማስተካከል ከቻልኩኝ ብዬ ለመመለስ ሙከራ እያደረኩኝ ነው። እንደ በፊቱ ለመሆን ከአብርሽ ጋራ በጥሩ ሁኔታ ለመቀጠል፣ በጥሩ መንፈስ ለመቀጠል፣ እንደ በፊቱ አብረን እንድንሆን፣ ልጃችንን በፍቅር እንድናሳድግ እንግዲህ እሞክራለሁኝ እና ዛሬ ጠርቼዋለሁ አብርሽን ለአንዳንድ ነገር ላውራ እፈልጋለሁ ብዬ ጠርቼዋለሁ። አዱን ነው ይስማማልኝ አላቅም፣ ሀሳቤን ይቀበል አይቀበል አላቅም። ግን እስቲ እሞክራለሁኝ ማለት ማድረግ ያለብኝን ሁሉ ለማድረግ ዝግጁ ነኝ አሁን ላይ። በቃ ልጃችንን አብረን እንድናሳድግ እፈልጋለሁ። ከዚህ በኋላ ነገሮች እንደዚህ እንዲቀጥሉ አልፈልግም። በቃኝ ማለት ብዙ ነገር እሱ ይሄንን አድርጓልና ይሄንን ማድረግ አለብኝ፣ እሱ ይሄን ጥፋት አጥፍቷልና እኔንም መመለስ አለብኝ ምናምን እያልኩኝ ይሆናል አይደለ? ብድር እየተመላለስን ምናምን ያለፍንባቸው ጊዜያቶች በጣም ብዙና ረጅም ናቸው እና ያ ነገር አንዳንዴ ስሜቴን ጥሩ ቢያደርገውም አንዳንዴ ጠቅሞኝ ቢያልፍም ግን ደግሞ አሁን ላይ አይ ቲንክ የጎዳኝ የመሰለኝ ነው እና በቃ በቻልኩት መጠን ህይወታችንን ለማስተካከል፣ ህይወታችንን እንደ በፊቱ ለመምራት፣ ህይወታችንን እንደ በፊቱ ቆንጆና ጥሩ ለማድረግ እሞክራለሁ። ጠርቼዋለሁኝ። በሀሳቤ ከተስማማ ደስ ይለኛል አብረን ብንሆን። እስቲል ነው እኔ አሁን ያን ሁሉ ነገር አድርጎ ያን ሁሉ ነገር ሲያደርግ እያየሁኝ ማለት በቃ በእርግዝና ታይሙ በጣም ብዙ ነገሮችን አሳልፌያለሁ። ያንን ራሱ እያሳለፍኩኝ እስቲል ለሱ ያለኝ ስሜት ሊቀየር አልቻለም። ለምን እንደሆነ አላውቅም። ግን በቃ ለምን እንደዚህ ሆነ አልልም፣ ከራሴ ጋር አልጣለም። ለምን በዚህ ልክ ወደድኩት፣ ለምን በዚህ ልክ እስቲል ነው ለሱ ቦታ አለኝ፣ ለምን በዚህ ልክ አሁንም ለሱ ስሜት አለኝ ብዬ ከራሴ ጋር መጣላት አልፈልግም። ምክንያቱም ብዙ ነገሮችን ከራሴ ጋር እየተጣለው ያሳልፍኳቸው ጊዜያቶች ያስጠላሉ፣ ይደክማሉ እና ይሄ ነገር እንዳይፈጠር
በቃ ማለት በደንብ እኔ ራሴ ጠንክሬ ለመቆየትም ሆነ ነገሮችን እንትን ለማለት የሱንም ነገር ማወቅ ፈልጋለሁ እና አብሮኝ ቢሆን እጠነክራለሁ ብዬ አስባለሁ። አብሮኝ ቢቀጥል አብረን ልጃችንን ብናሳድግ አብረን ነገሮችን ብናሳካ እንደ በፊቱ ብንሆን ነገሮች ተስተካከሉና ያማሩ የተሳኩ ይሆናሉ ብዬ አስባለሁ። አብርሽ መጥቷል። እንዴት ብዬ እንደምነግረው አላውቅም። እንዴት ነው? ሰላም ነው ያለው ሰበይ ይመስል ሰላም ነው። አዎ በሰላም ነው። የሆነ ነገር ልነግርህ ፈልጌ። ምን ነበር? እርዳታ አይደለም ግን ምን መሰለህ ካብሽ እኔ እናንተ ለምን እንደበፊቱ ለመሆን አልሞክርም? ምን ፈልጋለሁ? አብረን እንድንቀጥል ፈልጋለሁ። ልጃችንን በፍቅር እንድናሳድግ ፈልጋለሁ። ማለት በጣም ብዙ ነገር እያየሁኝ እንኳን ለአንተ ያለኝ ስሜት ሊለወጥ አልቻለም። እስቲል ነው እወድሃለሁ። እንዴት ልትለኝ ትችላለህ? ሜቢ ይህንን ነገር ከኔ አትጠብቅም። ምክንያቱም በጣም ብዙ ነገሮችን አሳልፈናል። የምታውቀኝ በእልህኛነቴ ነው የምታውቀኝ። ከሆነ ታይም በኋላ የተቀየረውን ባህሪ ነው የምታውቀው። ከሆነ ጊዜ በኋላ የበፊቷን ሩታን አታውቃትም። አይ ነው አሁን እንደዚህ ስልክ ምናልባት በቀል አስቤ አሁንም ልጎዳክ አስቤ ልሰብራ አስቤ ምናምን ሊመስል ይችላል። ይህንን ደግሞ ለምን አሰብክ ልልህ አልችልም። ምክንያቱም ከዚህ በፊት እኔም አንተም ስናደርገው የኖርንበት ያለፍንበት ረጅም ጊዜ እንደዚህ አይነት ነገር ስናሳልፍ የኖርንበት ነገር ስለሆነ ማለት ነውና አይ ነው ላታምነኝ ትችላለህ፣ ግን ቃልቻችንን አብረን በፍቅር እናሳድግ ፈልጋለሁ። አብረን እንድንቀጥል ፈልጋለሁ። ህይወታችንን እንደ አዲስ እንድናስተካክል ፈልጋለሁ። የሆነ ነገር ለመፍጠር ስሞክር እኔ እንጃ አንተ መሸነፍ አትፈልግም። አንተ ደግሞ ይሄ ነገር ለማድረግ ስትሞክር እኔ መሸነፍ አልፈልግም። ግን በቃ ለዛሬ ልሸነፍና ህይወቴን ላስተካክል ብዬ ስላሰብኩኝና ስላመንኩበት ነው ላናግርህ የጠራሁት። አይኖ ይሄንን ነገር ስልህ በጣም እንጃ ልትደነግጥ ትችላለህ፣ ምክንያቱም ከኔ አጠብቅ። ግን በጣም ይቅርታ አድርግልኝ። ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር፣ ብዙ አንተን ሊያሳዝን፣ ብዙ አንተን ሊያስከፋ፣ ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችል ነገሮችን ብዙ አድርጌያለሁ አውቃለሁ። ግን ከነበርኩበት ስሜት ካሳለፍኩት ነገር አንጻር ነው እና ተረዳኝና ይቅርታ አድርግልኝ። ወንድ የቀለድኩ አይደለም፣ ከቀልድ ጋር ነው በቃ ሁሉም ነገሮች እንትን እያልሻለሽ። መጀመሪያ ደረጃ እኔና አንቺ ምንም አሁን እንደዚህ እንኳን የሚያገናኘን ጉዳይ የለም። እኔና አንቺ ጨርሰናል። ከዛም ባለፈ ልጃችንን በጋራ ተስማምተን ማሳደግ እንችላለን። ከዛ ውጭ ግን እኔና አንቺ ጋር ምንም አይነት የሚመለስ ወይንም እኔ ወደ ኋላ የሚመለስባቸው ነገሮች ምንም አይነት ነገሮች የሉም። እንደዚህ አይነት ነገር የሚመለሰው የቀረኝ ነገር ቢኖር ነው። ገባሽ? እኔ ጋር ነው ምንም የቀረ ነገር የለም። ሁሉ ነገር ጨርሻለሁ እና ምናልባት አሁን ላይ እነዚህ ስሜቶች ተሰምተውሽ ከሆነ ሁሉም ነገር ረፍዷል። እኔ አሁን ላይ ሌላ ላይፍ ላይ የራሴን ህይወት ጀምሬያለሁ። ከዛም ባለፈ ደግሞ በዚህ ልክ እንኳን እኔና አንቺ በእንደዚህ አይነት ርዕስ ማውራትም አንችልም። ከዚህም በኋላ በእንደዚህ አይነት ምክንያት ትናንትናም በግድ ኬክ ካልቆረስክ አንቨርሰሪ ካላከበርክ እያላችሁ ነበርና ሩታ ብዙ ነገሮች ምናልባት እስከዛሬ አልቆረጣልሽም ሊሆን ይችላል። እኔ ግን ከቆረጣልኝ በጣም ቆየ። የራሴን ህይወት እየኖርኩኝ ያለው ሰው ነኝ እና እኔ አንቺንም በማይሆን ነገር ተናገሬ ከአንቺ ጋር ተከራከሬም ተጨቃጭቄም አንቺንም ማስደበር አልፈለግም። ለምን ልጄ ናት ልጅ። ስለዚህ እኔና አንቺ መሀል ልጅ አለ። ልጃችንን በአግባቡ በሰላማዊ መንገድ ማሳደግ እንችላለን። ከዛ ውጭ ግን እኔና አንቺ የሚያገናኘን ወይም ወደ መጀመሪያ ህይወታችን የሚመልሰን ምንም አይነት ነገር የለም። ኦልሬዲ የፈሰሰው ውሃ ከመሬት ላይ ልታፍሿቸው ናቸው ማለት
አልቋል በቃ። ስለዚህ በእንደዚህ አይነት ጉዳይና በእንደዚህ አይነት ርዕስ እኔንም እየጠራሽኝ ማይሆነው ውስጤን ባትረብሽኝና ሰላሜንም ባትነሽኝ ደስ ይለኛል። ለምን እንደዚህ አይነት ርዕስ የሚያስወራም እንኳን ጉዳይ የለንም እኔና አንቺና ጨርሰናል። እኔ ጨርሻለሁ በበኩሌ በጣም አከብርሻለሁ። የልጄ እናት ነሽ፣ ሪስፔክት አለኝ። ከዛ ውጭ ግን ምንም አይነት ነገር እኔ ከአንቺ ጋር ወደኋላ መመልሽ ምንም የማደርገውም እንትን የምለውም ነገር የለምና ጨርሻለሁ። በእንደዚህ አይነት ጉዳይ አትጥሪኝ ሩታ። እኔ አንድና አንድ ሰላም ነው የምፈልገው። ለአእምሮዬ ትንሽ ሰላም አግኝቷል። ስለዚህ አንደርስታንድ አድርጊኝና እኔንም የራስሽን ህይወት ብትኖሪ ሞር የተሻለ ነው ብዬ ነው የማስበው። ገባሽ? ስለዚህ ይሄ ነው። እርግጠኛ ነኝ? አዎ 100% እርግጠኛ ነኝ። እኔ ጋር ምንም አይነት ስሜት የለም አሁን ላይ። የሰው ልጅ የሆነ ስሜት ሲኖረው ወይንም ለዛ ሰው የሆነ ነገር ሲኖረው ነው አይደል? እንደዚህ አይነት ነገር ትንሽ እንኳን ሊያንገራግር የሚገባው። እኔ ጋር ግን ምንም አይነት የቀረ ስሜት የለም። ጨርሻለሁ። ስለዚህ በእንደዚህ አይነት ጉዳይ እንድትረብሽኝም እንደዚህ ርዕስ ያነሳሽ እንድታወራኝም አልፈልግም። ከዛም ባለፈ ደግሞ የሰው ልጅ ያለ ፍላጎቱ ምንም አይነት ነገር ማድረግ አይችልም አይደለም? እኔም ያለ ፍላጎቴ ምንም ማድረግ አልችልም። በቃ አለቀ። ትናንትና ለዛ ነው ያስገድዳችሁ ምንም ነገር ልታረጉ እንደማትችሉ የነገርኳችሁ ማለት ነው። እና እኮ ያስገድድኩ አይደለም ግን ይገባኛል። በጣም አመሰግናለሁ። መልካም ህይወት እመኝልሻለሁ። ለኔ መልካም ነገር እግዚአብሔር እንትን ይበልልኝ፣ ላንቺም እንደዛ። ከዛ ውጪ ግን በእንደዚህ አይነት ርዕስ በድጋሚ እኔና አንቺ ማውራት ምንም አይገባንም ሩታ። እኔ ጨርሻለሁ። በቅቶኛል። በቃ ሁሉም ነገር በቅቶኛል። ምናልባት ዛሬ ላይ ነገሮች አሁን ከገቡሽ አሁን ረፍዷል፣ ሁሉም ነገር ረፍዷልና መመለስም አልችልም። ስለዚህ በአግባቡ በሰላማዊ መንገድ ልጆችን ሞር ማሳደግ ነው የተሻለ ነው ብዬ ማሰቡ ማለት ነው። እኔና አንቺ መሀል ላይ ይሄ ነው ማለት ብዙ ጊዜ እንደዛ ብለኸኝ ታውቃለህ። የራሴ ነው ጀምሬያለሁ ምናምን ብለኸኝ ታውቃለህ ከዚህ በፊት። ግን ደግሞ አንዳንዴ ወደ ኋላ ትመለሳለህ፣ እኔንም ተስፋ የሚሰጥ ነገር ታሳየኛለህ። ለነሱ አይነት ነገሮች በሙሉ በጣም ከመልሽ በላይ ማለት ነው። ተስፋ ለሰጠሁሽ ነገሮች እንደገና ደግሞ ለእያንዳንዱ ነገሮች ይቅርታ፣ በጣም ሶሪ። በቃ እኔም ባለማወቅ ነበር እንደዚህ አይነት ነገሮች ሳደርግ ነበር። ከዚህ በኋላ ግን አይለመደኝም እና በእንደዚህ አይነት ጉዳይ ባትረብሽኝ ደስ ይለኛል። በጣም ይቅርታ፣ እኔም ተስፋ ከሰጠሁሽ ማለት ነው። እና ከዚህ በኋላ ግን እንደነገርኩሽ ነገሮችን እያስተካከልኩኝ በሰላማዊ መንገድ ነው መቀጠል የምፈልገው። የትኛውም ሰው ጋር መጋጨትም ምንም ማድረግም አልፈልግም። በሰላም ነው መኖርን የምፈልገው ማለት ነው። ስለዚህ አንቺ ደግሞ የመጣሽ ህይወቴን ምናምን እንድትበጠብጪውም እንድትረብሽኝ አልፈልግም። እኔ እኮ ህይወትን በጥብጬው ረብሽ አላውቅም። ገና ዛሬ አይደል እንደዚህ ነገር አወራሁ። በቃ ታውን ማውራት አይደለም ማውራት አይጠበቅብሽም። እንደዚህ አይነት ነገር አልፏል። ሁሉም ነገር አልፏል። በቃ ሁሉም ነገር በቃ ያለው። እኔ ግን እንደዛ ይሰማል። እኔ ግን ይሰማኛል። ወጣ በቃ እኔ ሁሉም ነገር መሸነፍ ስለማትፈልግ ነው አይደል እንደዚህ የምትሆነው? ከመሸነፍ ጋር የማይገናኘው ነገር የለም። የእውነቴን ነው፣ ከልቤ ነው የምነግርሽ። ጌታ ነው የምሬን ነው። ትቻለሁ፣ ሁሉ ነገር ትቻለሁ። ይቅርታ ማድረግልሻለሁኝ። ከዚህ በኋላ ግን ድጋሚ ወደ እኔና አንቺ ምንም ያገናኘን ነገር አይኖርም። ለይቅርታው ተቀብዬሻለሁ። ያኔ ይቅርታ ስትጠይቂኝ ባለፈው ነው ይቅርታሽን የተቀበልኩት ማለት ነውና አሁን እኔና አንቺ መሀል ይቅርታ የሚያጠያይቅ ነገር የለንም። ስለዚህ በቃ ተረጅኝና ነገሮችሽን የአንቺ የራስሽን እንትን ብትይ ነው ሞር የተሻለ ነው ብዬ አስባለሁ ማለት ነው። እና ትንሽ አሁን ላይ ሰላሜን ለመመለስ እየሞከርኩኝ ነው ያለሁትና በዚህ መሀል ደግሞ እንደዚህ አይነት ነገሮችን ባታቀርብልኝ ደስ ይለኛል። ብዙ ነገሮች አሞኝ ከፍቶኝ የነበሩኝ ብዙ ነገሮች አስጠልተውኝ ብዙ ነገሮችን አሳልፌ ነው ዛሬ መጣሁት። ስለዚህ ዛሬ ደግሞ ነገሮችን ለማስተካከል በመሞክርበት ታይም እንደዚህ አይነት ነገሮች ባታነሽብኝ ደስ ይለኛል። ማለት እኔ እኮ ከአንተ በላይ ብዙ ነገሮችን ላሳልፌያለሁ። ብዙ ነገሮችን እየተቋቁሜ ያለፍኩኝ ሰው ነኝ እና አሁን ስጎዳ ማየት ያስደስታል። እንድትጎጂ አልፈልግም። ማንም ሰው አይደለም አንቺ፣ የትኛውም ሰው በእኔ ምክንያት እንዲጎዳም ምንም እንዲሆን አልፈልግም። በቃ ግን ደግሞ መወሰን መቻል አለብሽ። በቃ ላይፍሽ ላይ መወሰን አለብሽ። ገባሽ? ብዙ ነገሮች ባለማወቅ ብታደርጊያቸውም አሁንም ደግሞ መወሰን መቻል አለብሽ። ብዙ ነገር እንዲቆርጥልሽ ነው የምፈልገው። ገባሽ? አለቀ። እኔ ከዚህ በላይ ሩታ እኔና አንቺ በእንደዚህ አይነት ጉዳይ እንኳን ማውራት አይገባንም ነበር። ለምን ልትረዳኝ አትሞክርም? ብዙ ነገሮች ተቀይረዋል ሩታ፣ ብዙ ነገሮች ተቀይረዋል። በቃ ተረዳሽኝ? ስለዚህ የቀድሞውን አብርሃም አይደለም እኔ ጋር አሁን የምታገኘው። ማለት ነገሮች እኮ የተቀየሩት ገና
እኔ እንጃ ተቀይሯል ብሎ እንኳን ለማውራት እኮ ያን ያህል ብቁ አይደለህም። የምሬ ነው። ያን ያህል ብቁ አይደለህም ተቀይሯል ምናምን ብለህ ለማውራት። እስከ ቅርብ ጊዜ እኮ የሆነ ለኔ ያለን ፊሊንግ እኮ እያሳየህ ነበር አይደል? በጣም በቃ ምናልባት መስሎሽ ነው ለምን ያንን ፊሊንግ ላሳይሽ አልችልም ሩታ። በእውነት ብዙ ጊዜ አድርገኸዋል። ዛሬ ላይ ታዲያ እንደወሰንኩኝ የታወቀሽ ዛሬ ላይ ነው ነገሮች የገቡሽ። ዛሬ ነው የኔ ነገር የኔን ማንነት የገባሽ። እኔን ማወቅ የፈለግሽው ዛሬ ነው። ረፍዷል። እንደዛ አይደለም። ረፍዷል። እግዚአብሔርና አይሆንም ነው ረፍዷል። በቃ እኔ በቃ አመሰግናለሁ። እኔ ላንቺ ክፉ አልመኝም፣ ጥሩ ነው የምመኘው። መልካም ነገር ይግጠምሽ፣ በሄድሽበት ሁሉ ፈጣሪ ይከተልሽ። አሁን ላይ ግን እንደዚህ አይነት ርዕስ በእግዚአብሔር እንዳታነሽ፣ ውስጤን የማትረብሹ ወስኛለሁ። ለነገሮች ወስኜ ነው እውነቱን ልንገርህ፣ የሆነ ነገር ባይኖር ኖሮ ይሄንን ርዕስ ስላነሳው ልትረብሽ አልችልም ነበር። የሆነ ነገር ካለ ግን ልትረብሽ ትችላለህ። እኔም በራሴ ሰው ልጅ ነኝ አይደል? ብዙ ነገሮች ሊረብሽኝ ይችላል። አው ዴይ ቱ ዴይ ምድር ላይ ስትኖሪ ብዙ አይነት ነገሮችን አእምሮሽን ሊረብሽው ይችላል። ግን ደግሞ ይሄ ነገር አድ እንዲሆንብኝ ደግሞ እንቺ ነገር ደግሞ አድ እንዲሆንብኝ አልፈልግም። ቢያንስ በቃ የራሴን ላይፍ በራሴ መንገድ ነገሮችን ለማስተካከል እየሞከርኩኝ ነው። ገባሽ? ለመኖር እየሞከርኩኝ ነው። ስለዚህ እኔን ደግሞ የኔን ማንነት ደግሞ የምትፈልጊው ከሆነ ቢያንስ ልጅሽ አባት እዚህ ደስ ይባል አለ እንኳን በህይወት ለማለት እኔ በህይወት እንድኖር ፈቀጅልኝ። ገባሽ? እየተጨነቅኩ ነው ያለሁት በብዙ ነገር ማለት ነው። ነገ ላይ ልጅሽ ሲጠይቅሽ አባት አለ ማለት ትፈልጊያለሽ አይደል? ስለዚህ ይሄን ልክ እያስጨነቀኝ ያለው ይሄንን ደግሞ የምትፈልጊ ከሆነ በቃ ማለት አሁን ይሄ የኔ እናንተ ጉዳይ ነው እንደዚህ እያስጨነቀኝ ያለው ወይስ ምንድነው እያስጨነቀኝ ያለው? አልገባኝም። ማለት ይሄንን ስላነሳውብክ ያንተን ህይወት ሊያሳጣኝ የሚችል ምንም ነገር አለ ብዬ አላስብም። በዛ ጋር ስለገባኝ ነው። የራስሽን ህይወት ለመኖር ሞክሪ። በቃ ራስሽን ለራስሽ ለመኖር ሞክሪ። በቃ ስለዚህ በቃ አንቺ የሚያገናኙን ነገሮች እምቢ ካልሽኝ ደግሞ ምን ችግር የለብኝም። ከምንም ነገር ረቄ እንትን ማለት መኖር አያቅተኝም። ተረዳሽኝ? ያው ላይ ነገሮች ስልት ስራ ነው። እኔ ከምንም ማቀያልኩ አይደለም። ከምንም እንድትርቅ አልፈልግም እኮ በቃ እንደውም ማፈልግ ከሆነ እንደዚህ አይነት ጥያቄ ዳግም እንዳትጠይቂኝ፣ እንዳታነሽብኝ። እኔ ስለተሸነፍኩ ነው እንዴ እንደዚህ ነው? ስለመሸነፍ አይደለም፣ ስለመሸነፍ አይደለም። አይመስልም ማለት ዛሬ ነው ተሸንፌ እስቲል ላንተ ፊሊንግ አለኝ ስላልኩ ነው የሚመስለው። ከመሸነፍ ጋር የሚያገናኘው ነገር የለም። በቃ ለሁሉም ነገር ስለረፈደ ነው ሩታ። እኔ ስሜቴ ጠፍቷል እያልኩሽ ነው። የሰው ልጅ ነኝ። በቃ ማፍቀር የሚችል ልብም መራቅም መጥላትም አለማፍቀርም ይችላል። ስለዚህ በቃ እኔ ደግሞ ላይ ሁሉ ነገር ውጥት ብሎልኛል። በቃ ትቼዋለሁ። ስለዚህ በቃ ደግሞ አእምሮዬንም ወደ ሌላ ነገር እንድረብሽ በግልጽ አማርኛ ላንቺ ፊሊንግ የለኝም እያልኩሽ ነው። ገባሽ? በግልጽ አማርኛ በዚህ ልክ እየነገርኩሽ ደግሞ አንቺ መቀበል ካቃተሽ እንግዲህ ምንም ማድረግ አይቻልም። እርግጠኛ ነኝ ግን 100% ምንም አይነት ፊሊንግ የለኝም እያልኩሽ ነው። አይመስልም ተግባር ግን ማለት ከዚህ በኋላ ደግሞ በተግባር የማሳይሻለሁ። በቃ ከዛ በፊት ልሳሳት እችላለሁ። ከዚህ በኋላ ግን ተግባሬም ደግሞ ያሳይሻል። ከዚህ በኋላ ተሳስተህ አይመስለኝም። ከሰው ጋር ሲሆን እና ብቻዬን ሲሆን የምታሳየኝ ነገር ነው። ዛሬ ላይ ብቻሽን ነሽ አይደል? ማንም የለም አይደል? ስለዚህ ማንም ሳይኖር ሲቀርም እንደዚህ ነው። በቃ ከዚህ በኋላ ይሄ ማንነት ነው የኔ፣ ይሄ ማንነት ነው ትክክለኛ ማንነት። ይገባሽ? ከዚህ በኋላ ይሄንን ማንነት ነው የምታገኘው። አሁን እንደዚህ የምታናገረኝ እኔ ተሸንፌ ስላወራሁክ ነው አይደለ? አይደለም፣ በእውነት ነው አይደለም። አንቺ ተሸንፈሽ ስላልተሸነፍሽ አይደለም። በእውነት ነው። ህይወት እንዴት ነች? በቃ ዛሬ ተሸንፌ አንዳንድ ጊዜ የሆነ ነገር ላይ እደርስበታለሁ ብለሽ አስበሽ ችላ ያልሽው ነገር ነገ ላይ ላትደርሽበት ትችያለሽ። ገባሽ? ብዙ ነገሮች ተቀይረው ነው እንድታገኛቸው የምትችይው። ስለዚህ በቃ አብቅቷል። በቃ ስለዚህ በቃ ጉዳይ ላይ ደግሞ እንደዚህ አይነት ርዕስ እያነሳን እናንቺ ማውራት፣ መከራከር፣ መጨቃጨቅም አይገባንም። ነገም ከነገ ወዲያም ይሄንን አብርሃም ነው ልታገኘው የምትችይው። ምንም የሚቀየር ነገር የለም ከዚህ በኋላ። ስለዚህ ይበልጥ ደግሞ ጭንቅላቴን ደግሞ ሰላም እንዲያገኝ ለራሴ ብትተይኝ ሞር የተሻለ ነው ብዬ ማስበው። ስለዚህ ሩታ እኔ ከዚህ በላይ ባላወራ ደስ ይለኛል። እኔ እኮ ምን ብዬ ካላቅም ለምን እንደዚህ ትላለህ? በቃ እየጨነቀኝ ነው። ከዚህ በላይ ባልጨናነቅም ደስ ይለኛል። መናገር አልነበረብኝም ማለት ነው።
ማለት ሩታ እንደዚህ ነው መናገር ሳይሆን ለራስሽ እንኳን ደግመሽ መንገር የለብሽም አይደለም ለኔ ለራስሽ ለአእምሮሽ እንኳን ደግመሽ መንገር የለብሽም። ችግር አለው። የልጅ አባት ነው አይደል ሩታ? የልጅሽ አባት ነኝ። አሁንም ደግሞ አይካድም የልጅሽ አባት ነኝ። ግን ደግሞ ስለዚህ የልጅ አባት ያለኝን መውደድ ብነግረው ምን ችግር አለ እኮ? እኔና አንቺ ግን አብረን መኖር እንችላለን ማለት አይደለም። አንቺንም ሩታ ስለማይችል ያለን ፊሊንግ እያወቅኩኝ እኔ ጋር ምንም አይነት ነው ከዚህ በላይ ምን ታምጥ? እኔ ተሸነፈ ስቲል ነው ዳር ስላለመሸነፍ አይደለም የነገርኩሽ ነው። የሰው ልጅ ፊሊንግ ሊኖር ይገባል። የሆነን ሰው አፍቅሮ ነው ሊኖር የሚገባው። ገባሽ? እኔ ደግሞ ምንም ስሜት ሳይኖረኝ ካንቺ ጋር መኖርን አልፈልግም። ለዛ ነው በቃ አንቺንም ነገር ላይ ደግሞ መጉዳት አልፈልግም። ስሜት ሳይኖር ካንቺ ጋር ብኖር ነገ ከነገ ወዲያ አንቺንም ነው የምረብሸው፣ ልጅሽንም ነው የምረብሸው። ከዚህ ሁሉ ግን ሰላምሽን ይበልጣል ብዬ ስለማስበው ነው። ከላንቺም ከማሰብ አንፃር ነው። እርግጠኛ ነኝ 100% እርግጠኛ ነኝ። እርግጠኛ ትመስለኝም በእውነት አማርኛ የሚገባሽ ከሆነ እኔ ከዚህ በላይ መከራከርም ማውራትም አልፈልግም። መናገር ያለብኝ ነገር እነግርሻለሁ ብዬ አስባለሁ በግልጽ አማርኛ። ስለዚህ ፕሊዝ በቃ ተይኝና ራሴን ላይ ሁሉም ነገር ይቅር ነው ይሻላል። እሺ ለምን ተስፋ ሰጠኝ? ቻው በይ። ለምን ተስፋ ሰጠኝ? ቻው በይ። ለምን ተስፋ ሰጠኝ? ሩታኔ ተስፋ አልሰጠሁሽም ላንቺ ምንም አይነት ተስፋ አልሰጠሁሽም ላንቺ እየመሰለሽ ስለነበረ ነው። ምናልባት ያ ተስፋ ይሆናል አንቺንም ብዙ ነገሮችን እኔ ላይ እንትን እንድትይ ያደረገሽ ነው። ትክክል አይደለም ያ። ስለዚህ እኔ ደግሞ ላንቺም ከማሰብ አንፃር ነው የሁሉ ነገር እያወራሽ ያለሁት። ላንቺም ይሻላል ብዬ አስባቸው ነገሮች ናቸው። ገባሽ? ስለዚህ እኔ ታውቀኛለህ ምንም ነገር ባላይ እንደዚህ አይነት ሴት አይደለሁም። ደፍሬ የምናገርም ሆነ ለመውጣት መሞከር አይነት ሴት አይደለሁም። ሁሉም ነገር ለመረዳት እየሞከርኩኝ ያለው አንቺም እኮ ማለት አንተ ላይ የሆነ ነገር ባላይ ኖሮ ያለኝ ፊሊንግ ለማውጣት ደፍሬ የምሞክር አይነት ሰው አይደለሁም። ከሰው ጋር ሲሆን ምናምን የምታሳየኝ አክት ምናምን ሌላ ነው። ብቻ ልጅን ልታገኝ ስትመጣ የምታሳየኝ አክት ሌላ ነው። ብቻ ነው ያለው ታረጋ ከዚህ በኋላ የማንነት ነው አይኖ ዛሬ ብቻ ነው ያገኘው። ግን አይ ቲንክ ተሸንፌ ስለወራሁት ነው እንደዚህ ሆንኩ። ስለወራሽ ነው እውነት ነው። በዚህ ልክ ደፍሬ ለመጠየቅ እውነት ለመናገር ሞራል አይኖረኝም ነበር። እሱ የኔ ነገር ለኔ እንዳለው ባያሳየኝ ኖሮ አትሊስት እኔ እንጃ ማለት አይ ቲንክ መሸነፌ ነው መሰለኝ። እስቲል ነው ላንተ ስሜት አለኝ ማለቴ ነው መሰለኝ እንደዚህ እንዲሆን ያደረገው ማለት አያውቃትም። እችኛዋ ነው መሸነፍ የምትወደው ነው አያውቃትም። ማንም ፊት እንደዚህ የምትሆነው ነሩታ አያውቃትም። ረስቷታል። አይ ነው ብዙ ነገሮችን ጠንክሬ አሳልፌ አውቃለሁ። ብዙ ነገሮችን የምትጋፈጠው ብዙ ነገሮችን ማለፍ የምትችለው ነሩታን ነው የሚያውቀው እሱ እና አይ ቲንክ እንደዚህ መሆን ይሆናል ዛሬ ላይ እኔ ላይ እንደዚህ እንደሆነ ያደረገው ግን አላውቅም። ብዙ ነገር አድርጓል ማለት ብዙ ነገር ወጥቶ ብዙ ነገር ወርዷል። ግን እስቲል ነው እውነት ለመናገር ለሱ ያለኝ ስሜት አልተቀየረም። በጣም የሚገርመኝ ነገር ከራሴ ጋር ብዙ ነገር ለመታገል
ብዙ ነገር ለማለፍ ብዙ ነገር ለመተው ሞክሬያለሁ። ብዙ ነገርንም ተቋቁሜ ችዬ አልፌያለሁ። አሁን ላይ ግን ነገሮች ለምን ተከብሩኝ አላውቅም። በጣም ብዙ ነገርን ያሳለፍኩኝ ሴት ነኝ። ብዙ ነገር እያየሁኝ የቻልኩኝ ሴት ነኝ። ኖ አትቆምም፣ በዚህ ጊዜማ በቃ ተሰብራ ነው የምትቀረው፣ ልትወድቅ ነው ምናምን በመባልበት ታይም ብዙ ነገሮችን ጠንክሬ ያሳለፍኩኝ ሴት ነኝ። ግን አሁን ላይ ለምን እንደዚህ ነገሮች እንደከበዱኝ አላውቅም። እውነት ለመናገር እቺማ ምንም አትሰበርም፣ እቺማ ምንም አትወድቅም፣ እቺማ ምንም አትሆንም ምናምን እየተባልኩኝ ብዙ ነገሮችን አልፌያለሁ። ግን አሁን ላይ እንደዚህ ሆኜ መገኘቴ ለራሴ ነገሮች እውነት ቢያስደብሩኝ ማለት እንደዚህ መሆኔን አልወደውም እኮ። ግን በቃ ከራስ ጋር አንዳንዴ መታገል ይከብዳል አይደል? ህሊናችሁን መዋሸት፣ ህሊናችሁን ራሳችሁን መደበቅ አትችሉም። በቃ ከበደኝ። እኔ እንጃ የቻልኩት መጠን ግን ደህና ለመሆን እሞክራለሁ። ይሄንን ነገር ከምትወዱት ሰው መስማት ይከብዳል። ይዞም ከልጅ አባት እንደሚወደኝ፣ እንደሚያፈቅረኝ፣ እንደማይተወኝ፣ ሁሌም አብሮኝ እንደሚሆን፣ ሁሌም ከጎኔ እንደሚሆን እየነገረኝ የቆየውን ሰው ዛሬ ላይ ላንቺ ምንም አይነት ፊሊንግ የለኝም የሚል ቃል ከሱ መስማት ይከብዳል፣ ይሰብራል። አላቅም ለምን ብቻዬን ባገኘኝ ቁጥር ለምን ተስፋ እንደሚሰጠኝ፣ ለምን የሆነ ነገር ለኔ እንዳለው እንደሚያሳየኝ አልገባኝም። ግን ዛሬ ላይ የሆነ ተሸንፌ ለመታየትም ማለት ለሱ ያለኝን ፊሊንግ ለመናገር ስሞክር ለምን እንደዚህ እንደሆነ አላቅም። ማለት ያንን ፊሊንግ እንዲያሳየኝ ሁሌ ኃይለኛ ሆኜ መቅረት ነበረብኝ ማለት ነው። አላቅም ብቻ እንደ በብዙ ጥያቄ ነው ተከብቤ ያለሁት አሁን ላይ። ተግባሩ አንዳንዴ ሌላ ነው፣ አንዳንዴ ደግሞ እንደዚህ አይነት ይሆናል። ከሰው ጋር ሲያገኘኝ ይቀያየራል፣ ብቻዬን ሲያገኘኝ ሌላ ሰው ይሆናል። ለምን አላቅም። ብቻ በቃ ነገሮችን ለማለፍም ለመጠንከርም እሞክራለሁ። ከዚህ ውጭ ምንም ልላችሁ አልችልም። ደህና ሁኑልኝ።